ሰላም ጤና ይስጥልን። ይኸው ሚዲያ ነው። ሰበርና ወቅታዊ ጉዳዮችን በዝርዝር ይዘን መተን የምንዘግብበት ይኸው ሚዲያ። እንግዲህ የሰሞኑን የኢራንንና የእስራኤልን ጦርነት አስመልክቶ የተኩስ አቁም ስምምነት ስላለ በጊዜው የተኩስ አቁም ስምምነቱ ነው ነገሮችን አርግቦትና አራግቶት በዚህ ሁኔታ ያለው ማለት ነው። ግን ያለው ሁኔታ በጣም ነው የሚያስፈራው። ማለት ኢራን ወደ ዓለም ገበያዎች ወጣ መሳሪያዎች በማየት ላይ ነው የምትገኘው ማለት ነው። ያው በሚሳኤል ጉዳይ ላይ ኢራንን የሚወዳደራት ኢቭን አሜሪካ እንኳን ብትሆንና ሌሎችም ኒኩሌር የሚያብላሉም ሆኖ ሚሳኤል የሚያመርቱ ቱርክን ጨምሮ ከነሱ ጋር ከኢራን ጋር የሚወዳደር የሚሳኤል አቅም ያለው ሀገር በእርግጥም የለም። ግን እንደሚታወቀው የኢራን ኤር ዲፌንስ ደግሞ ትንሽ ደከም ያለ ነው ማለት ነው። በጀቶቻቸው እንዲሁም የአየር ጥቃት ለማድረስ ያላቸው አቅም ከእስራኤል አንጻር እንግዲህ ዝቅተኛ ነው የሚባለው እንደውም ማለት ነው። ስለዚህ ወደ ቻይና ገበያ ሄዳ J10 የሚባል አንድ ጀት በማየት ላይ ትገኛለች ማለት ነው። በርከት ያለ ኦርደርም ታዛለች ተብሎ እየተገመተ ነው የሚገኘው። እስከ 40 እስከ 60 ድረስ ታዛለች ተብሎ ኤክስፔክት እየተደረገ ነው ያለው ጀቶቹን ማለት ነው። እንግዲህ ሃይላብ እንደዘገበው አሁን ጀቶችን ቢገዙትም እነዛን ጀቶች ኢፌክቲቭሊ አብርሮ ለዋር አታክ ለመጠቀም የተወሰነ ጊዜ ይፈልጋል፣ የስልጠና ጊዜ ማለት ነው። ስልጠናው እንግዲህ በዛሬው ዕለት ሃይላብ እንደነገርኳችሁ ሃይላብ በዘገበው ሪፖርት ላይ ሃይላብ በዘገበው ሪፖርት ላይ ከ6 እስከ 10 ወር ከፈለጉ ኢራንያንን እዛ ቻይና በመላክ በቀጥታ ኢራንያኖች እንዲማሩ ይደረጋል። ካልሆነ ደግሞ ከቲቸሮቹን ወይም ትሬነሮቹን እዚህ ወደ ኢራን ይዞ መጥተው ፐርፌክትሊ እንዲማሩ ያደርጓቸዋል ማለት ነው። ግን ይሄ ፕሮሰስ ከ6 እስከ 10 ወር ይፈጃል ብሎ ተዘግቧል ማለት ነው። ሌላው ደግሞ ምንድነው ዩራኒየሟንም ከአሜሪካ ጋር አሁን አሜሪካ መታቸዋለች የሚባሉ 3 የዩራኒየም ማብለያ ወይም የኒኩሌር ጣቢያዎቻቸውን ተመቷል የሚባሉት እርግጠኛ መሆን ያልተቻለበትን ማለት ነው። በሱ ጉዳይ ላይ ሸሽቷል አልሸሸም ከመመታቱ በፊት አይደለም የሚለው አሜሪካ አልሸሸም መትቻለሁ ነው የምትለው። ኢራን ደግሞ በጭራሽ አልነኩኝም የዩራኒየም ፋሲሊቲ 100% አሪፍና አክቲቭ ላይ ነው ያለው ነው የሚሉት አሜሪካዎች እያሉ ያሉት። እንግዲህ ኢራን ተመልሳ ወደ ኒኩሌር ማብላላቷ የምትመለስ ከሆነ ስትራይክ ከማድረግ ወደ ኋላ አንቆጠብም። አሁንም ቢሆን በተኩስ አቁም ስምምነቱ ነው የተስማማ ነው እንጂ አሁንም አላቁምምና የኒኩሌር ፕሮግራሚን እቀጥላለሁ የምትል ከሆነ ድጋሚ ስትራይክ እናደርጋታለን ብለው ሲናገሩ ነበር ዶናልድ ትራምፕ ማለት ነው። በተቃራኒው ደግሞ በኢራን በኩል በተወሰኑ ወራቶች ውስጥ ሙሉ ለሙሉ ተጠናቆ እንደሚዘጋ ሬዲ እንደሚሆን ነው